አሁን መኪናችን ለማስረከብ Okay, everything is fine. everything is fine. Yes, just need a signature. All right, sure. Yeah. We finish everything? Okay. አስገብታለህ አይደል ሻንጣዎቹ? ሻንጣዎቹ ገብተዋል everything. ቪዛ ካርድ ምናምን ከታለ ቪዛ ካርድ ገብቷል ግን ብሩን ያስገቡ አላውቅም። እንልካላችኋለን አይደል? ይልካሉ አውቶማቲክ ነው። ኢሜል ካለው ብላለች። እስቲ ኢሜሉን በስማም ኦልሬዲ በጣም ዘግይተናል። አሁን የቀረን ደስታ 15 ደቂቃ ነው ፍላይቱ ሊነሳ። መኪናችን በሻርተር መኪናችን we'll see እንግዲህ I'm sure ፍላይቱ እንደማይመጣ በስማም በጣም ነው የተጫወተብኝ። የተሳሳተ አድሬስ አስገብቶ መኪናውን ድሮፕ ለማድረግ ያየነው ኦልሞስት 30 ሚኒት ስንሽከረከር ነበር። ዝም ብሎ ነው ውሸታም ነው። የዚህም ብሎግ እንዳሰሙት በጣም ውሸታም ነው። ከእንደገና በስማም ኤርፖርት ለማንኛውም ደርሰናል። አሁን ከ30 ደቂቃ መኪና ለመመለስ በጣም ጂፒኤስ አስቸግሮን ነበር። አድሬስ ስተን ስንሽከረከር ነበር። አሁን እንደምንም እየሮጥን ከእንደገና ኤርፖርት ደርሰናል። ይሄ ሁሉ ሰልፍ ጠብቀን እንገባለን ማለት ነው። ኦልሞስት ቼክ-ኢኑ 5 ደቂቃ ነው የቀረው። ፍላይታችን ግን 30 ደቂቃ ቀርቶታል። አይ ሆፕ እንደርሳለን ብዬ ተስፋ አደርጋለሁ። እድሜ ላንተ የቻይና ጂፒኤስ ተጠቅሞ ነው ደርሰናል። አሁን ጉዟችን ወደ ባርሴሎና ነው። ለማንኛውም አብራችሁ ቆዩ። ወይጣታችን ለፎሎሚያችን 100 ዩሮ ኤክስትራ አስከፈሉ። ስንመጣ ፍሪ ነበር የጫኑን እና ጀስት የአንድ ሻንጣ ነበር የነበረን እና ወደ ውስጥ ይዞ መግባት የሚቻል መስሎን ነበር ፎሎሚ ይዘን የመጣ ነው። ኖ ፎሎሚ አሉ። ኤኒሃው 100 ዩሮአችንን ከፍተናል ተጨማሪ። አሁን ቀጥታ ወደ ቦርዲንግ ለማድረግ ወደ ውስጥ እየገባ ነው። እንዴት ያደክማል። ከተነሳን ጀምሮ ምንም ነገር እንትን አላለም። በጣም ስትረስፉል ነበር። መኪና ለማውጣት ከገራዥ ያለው ጭንቀት በጣም ጠባብ ነበር እንዳያችሁት። ከእንደገና ሻንጣችንን ለመጫን መኪናዋ ትንሽዬ ነች። ከዛ በኋላ መንገድ ስተን 30 ሚኒት ሙሉ ስንሽከረከር ነበር የመኪና መመለሻው ቦታ አጥተን። እሱንም እንደምንም አገኘን መለስን። ከዛ በኋላ በመኪናቸው አደረሱን ወደ ኤርፖርት። ኤርፖርት ደግሞ ያው እንዳያችሁት ነው። ሌላ ሰርፕራይዝ ጠበቀን። ፎሎሚ ይዛችሁ መግባት አትችሉም ብለውን 100 ዩሮ ጭማሪ ያስከፈሉ። እንደዚህ ነው እንግዲህ ሆሊዴይ ላይ ብዙ ነገር ነው የሚያጋጥመው። ኤቭሪቲንግ ፕላን ባረጋችሁት አይሄድም። ግን ደስ የሚለው ፓርት ደግሞ እሱ ነው። ደስደቃ ፉል ኦፍ ሰርፕራይዝ ነው ማለት ነው። እና ይሄ አድቬንቸር ነው ደስ የሚለው። ኤኒሃው ወደ ባርሴሎና የምናደርገው ፍላይት የ40 ደቂቃ ፍላይት ነው። ባርሴሎና ደግሞ ስንገባ እንገናኛለን። እስከዛው ድረስ አብራችሁን ቆዩ፣ የትም እንዳትሄዱ። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ለማንኛውም ሲት ቤልታችሁን ስራችሁ ፎሎ ላይክ ማድረግ እንዳትረሱ። መንገጫቀጭ ብርቅ አይደለም። ብርቅ ቢሆን ኖሮ እስካሁን ይሄ ልጅ ላይቭ አይገባም። ያ መንገጫቅጮ ነው ይሄንን ሁሉ ካሜራ ገዝቶ ለእናንተ ሊያስደስት ሳትሄዱ ባላችሁበት ቦታ ኢቪዛ አምጥቶ እያሳያችኋል። እውነት ነው። ክሊክ ላይክ ሰብስክራይብ በቃ ፎሎ ቀላል እኮ ነው። ይሄ ልጅ ሀብታም ይሁን። ፍላይታችን ዲሌይ አንሳለሁ። ለማንኛውም አሁን ወደ ፕሌን ውስጥ ልንገባ ነው።
ኢቢዛ እብድ በዛን ጥለን እየሄድን ነው። ግራሲያስ ምን ማለት ነው? ግራሲያስ ግራሲያስ አማርኛ ነበረ ቀይረውት ነው ቋንቋው ከአማርኛ ነው። እንደ ኢትዮጵያ አሁን ግራ ሲያጋባቸው እነሱ አመሰግናለሁ ብለዋል። ኢቢዛ ያሉት እብድ በጣም ብዙ ያው እንዳንተ አይነት እብዶች ሲበዛቸው ኢቢዛ ላስት ወርድ አለ ለኢቢዛ እግዚአብሔር ያው እንግዲህ ሰላም አስገብቶ በሰላም እያስኬደን ነው። አሜን አሜን። ያው ለዚህ ልጅ እንግዲህ እንጸልይለት። ፍላይቱ ጨክ ብሏል። ጥቁር እኛ ብቻ ነው ከዚህ ውስጥ እና ይሄኛው እኔስ ቀላላለሁ። አሪፍ ፍላይት ነበር። ጀስት ያልኳት ፍላይት ነው። አውሮፕላኗ ተነሳች፣ ተመለሰች። አሁን ቀጥታ ወደ ሻንጣችንን ወደምንረከብበት ቦታ ነው የምንሄደው። ከዛ በኋላ ደግሞ ተመልሰን እንወጣለን። ባርሴሎና ተደስተዋል። እብድ የባርሴሎና ኤርፖርት ይሄን ነው የሚመስለው። አባቱ ወዴት እንደምንሄድ ፖርት ምናምን ነገር የት ነው የምንሄደው? ያውና ባጋጅ እኮ ወርታች ዝም ብለህ በቃ ወይ ጉድ ዝም ብሎ ይሄዳል። ኒሃ እንደዚህ ኤርፎኖች ምናምን ነገር እንደዚህ ወይ ችላም ልጫንልህ ኦፍ ኮርስ እኛ እኮ we have no time እንደዚህ አይነት ነገር ለመስራት 1.3 ቢሊዮን ህዝብ ይዘህ ካልሰራ ታዲያ ምን ልበላ ነው? ይኸውልህ ዘመዶቼ
ሻንጣ መረከቢያው ቦታ አገር ነው። በስመ አብ እስካሁን እንሄደዋለን። የሌለ ሱቅ ያለው እኔ እንጃ የት እንደምንሄድ አላውቀውም። ወርታችሁ ወረዱ ነበር ያለን። የሆነ ሞል ውስጥ የገባን ነው የሚመስለው። ያ ወርታች አለ ወረታች ጄዲ ስፖርት ነው። አሪፍ እንትኖች አሉ። የአውሮፓ ማርክ ነው። ትንሽ መስሎኝ ነበር። ኤርፖርቱ ግን በጣም ትልቅ ነው። እስማ ታክሲ ለመያዝ እየወጣ ነው። ሻንጣችንን ተረክበናል።我在中国15年，我刚刚到了中国，你来这里。እንትን ነው ስራዬ። ወደ ኢቢዛ የምትሄደው መርከብ ከዚህ ጋር ነው የምትነሳው። በዚህ ሰፈር ያ የፖርት ነው። ያ እና ደግሞ ኦልሞስት ሴንተር ሲቲ ላይ ያ የምታዩት ባርሴሎና ሴንተሩ ነው። ኃጢአት በዛ እኮ በእናትህ። እዚህ ጋር አዲስ ሐውልት ደግሞ እየተሰራ ነው። ሆቴላችን ማለት ነው። ካቴድራል ይሄ ቤተክርስቲያኑ አለ አይደል? ባርሴሎና ያ ከሱ ጀርባ በቃ ዎኪንግ ዲስታንስ እውነት በዚህ ቀጥታ በቃ ነው። በዚህ ነው በዚህ ጋር መጣ ነው።
አሪፍ ዌዘር ነው ያለው። ወደ 23 ዲግሪ ሴንቲግሬድ ነው ቴምፕሬቸሩ። ሱቆች፣ ሬስቶራንቶች ምናምን ጃኬቶች፣ ሹራቦች ይገዛሉ። ያ የሚያማምሩ ሁዲዎች ናቸው። በ9 ዩሮ ያላ ባርሴሎና ትላለ። አብዛኞቹ ከዌስት አፍሪካ ምናምን የመጡ ናቸው። ማሊ፣ ናይጄሪያ። ወደ አዲሱ ሬስቶራንት ነው ኤሮቲክ ሙዚየም እንግባ። ሆቴላችን ደርሰናል። አሁን ወደ ውስጥ የገባ ነው። የያዝነው ሆቴል እንደምታዩት መሀል ሲቲ ሴንተር ላይ ነው ያለው። በሩ ይዘጋል ይለኛል። ሎቢው ያበደ ነው። የሚያምር ሩም ነው። ፋይናሊ ትላለህ። ሆቴላችን ገብተናል። እዚህ ጋር ቶይሌት አለ። እዚህ ጋር ኤቭሪቲንግ ያለን የሚያስፈልግ ለአንድ ቀን ከጥርስ ብሩሽ ጀምሮ ማለት ነው። ይሄ ያ እዚህ ጋር ያበደ ልብስ ማስቀመጫ አለ። ዋው በረገድከው። ይሄ ነው ካቴድራሉ። ኦኬ ሲቲ ሴንተር በጣም ያበደ ሲቲ ነው። ያ ታዩታላችሁ። በጣም ያበደ መሀል ከተማ ነው። እንቀመጣ ትንሽ። እዚህ ጋር የምትመለከቱት ወይን አሁን ነው ይዘውልን የመጡት። ጀስት አሴፍ ፍሪ ማለት ነው። ሆቴሉን ሩሙን ስለያዝን ከዚች ከምታያት ሾኮሌት ጋር ሌላ ደግሞ ጀስት ኤኒቲንግ ቢያምረን ምንም ነገር ቢያስፈልገን ሊተባበሩና ሊያቀርቡልን እንደሚችሉ ከሆቴሉ ከቲም ተልኮልናል። ፊርማ ጋር ማለት ነው። እንደዚህ አይነት ሆቴል ሲታረፍ ትላልቅ ሆቴል ሲታረፍ ያው የከስተመሩን ኮምፈርት ነው ሞር እነሱ እንትን የሚሉት። ፋይናሊ ሆቴላችን ገብተናል። ለማንኛውም
ከወዲያ የሚኖርን ቆይታ ደግሞ በሌላ ቪዲዮ ይዤላችሁ እመጣለሁ። እስከዚያው ድረስ ቻው።